ለእና እንግዲህ ነው የራና ባለበት አቤት እንዴት ነው? ስንት ነው ይሄ? እሱ 4000 እኔ ያደለኩትን በላይ ላይ 9 ሺህ ሸጥኩት ይሆናል። ወይ ወቸው ወደ ዘንድሮ አመጣት በቃ 4000 እንዴት ነው? ጥሩ ጎማ ጫማ ገዛውልሽ አይደል? ታዲያ ደግሞ ጫማ አገኘው ብለሽ እንደለመድሽ መንደር ለመንደር ዙሪ። እሺ ወይ እርሶ ሰውዬ ደግሞ እንደው አንድ ነገር በገዙ ቁጥር መመሪያዋ መብዛቱ። ቆይ መንደር ለመንደር ዞር ታላልኩ ቡና ታልጠጣውበት እንደው የአባቴ አምላክ ቡን ያለሽ አሁንም ቡን በይ። አጎል ቶና በረካ እያልሽ መንደር ለመንደር እየቃረምሽ የቤቱን ስራ እኮ ረሳሽው። ዋ ስሚ ደግሞ የዚህን የገንዘብ ጉዳይ ለአንድ ሰው ጥስቲና ውርድ ከራሴ። አረ ተወሶ ሰውዬ እኔን ወረኛ አስመሰሉኝሳ። ቆይ ደግሞ በሬው ሴት አደቢሉኝ የት ልል ነው? ዋ ስጋ አምሮን አርደን በላን ማትያቸው። አረ ወዲያ አንድ በሬ ብቻችንን በኖረኝና አንድ አይደለም በረት ሙሉ በበላ። የማይመስል ነገር ነው። በኩዳዴ ስጋ ለካስ ኩዳዴ ነው። ለነገሩ ገንዘብ አገኘ ከሚሉኝ በኩዳዴ ስጋ በላ ብለው ቢዘብቱብኝ ይሻለኛል። አቤት የዘንድሮ እንግዳ እንደው ጠዲማ ይሻል ከደራ ጨዋታ ከመላ ገበታ ምን ግጥሎት ነው እስኪችኝ ብሩን ታመጣላችሁ? ባጎረስ ብጄ ተነከስኩ። ብሩ ማን ነው? ብሩን ታመጣላችሁ? አታመጣው? ብሩ አላይ ነው ብሩ ዳምጠው ተነ መናገርኩ ታመጣላችሁ? አታመጣው? ለሻንቲሽ ነቅ ማሰረው ሳንቲ ይሄ ሰውዬ ደመከር እንዳያረግ ጉዶንኩኝ መንግስት ባለበት ሀገር ተዘረፍ ጉዶንኩኝ ወይ ቁጭ በሉና ስላለ ሁኔታ ያስረዱ። ምን መረጋጋት አለ? ስማ ወንዶም ተስቅዱስ ምን መቀመጥ አለ? አልበላም አልጠጣም ብዬ ጥሬ ስቀልብ የነበርኩትን በሬ ከመሸጤ ለሊት መጥተው ዘራፊዎች ዘረፉ። ዘራፊዎችን ያውቃቸዋል በሚገባ በደንብ ነው የማውቃቸው። ሀገሩን ያሰለቸው የሀገሩ ሌባ ደነቀው ነው መጥቶ ይዘረፈኝ። ስሞት ማለበ ጊዜው ምን አለ? ምስክር አላት? አዎ አለኝ። አንደኛ ምስክር ውዷ ባለቤት ያለም ወርቅ። ሁለተኛ ምስክር ራሱ ዘራፊ ደነቀው ነው ከነ ግብረ አይደለም። ዋ እና በዛው ደግ ተለሊት ማን እንዲገኝ ልፈልገ ነው?
እንግዲያውስ ይህን ተጠርጣሪ ለመያዝ 3 ምስክር ያስፈልገውታል። ምስክር ካላገኘ ደግሞ ለህግ ማቅረብ አንችልም። እንደዛማ ከሆነ እኔ ጊዜው ምን አላደለም እማረገውን እኔው ራሴ አውቀዋለሁ። እሺ ጥሩ መድኃኔዓለም ያለ በስመ አብ ወልድ ወመንፈስ ቅዱስ። ኧረ ጌታዬ ትላንት አንተ ስትዘርፈኝ ካንተ ጋር የነበሩት ግብረ አበሮች ምስክር እንዲሆኑ ነው የመጣሁት። 2 ብቻ ጎሎኝ ነው፣ አንድ ባለቤት ያለች እኮ የኔዎቹ። አዎ ተናስቀጥል ደንዬ፣ እኔ አንተ ላይ ምስክር የዛሬን ብቻ ማሬ እንደኑ ሰው ያሰብስብ ቀጥል። ነገ አንዱን በሬን እሸጣለሁ። ከነገ በስቲያ እንደለመዳችሁት ማታ ከች በሉ። እሺ የድንች ወጥ ሰርቼ እጠብቃለሁ። እሺ አንተ ሰው ያሰብስብ ቀጥል። እኮ ነው ደግሞ እኮ ደንዬ ይርቦሃል እኮ